በዚህ ምድር ላይ ዛሬ ቆመሃል ማለት ሁሌ ቆመሃል አይደለም። ዛሬ ወድቀሃል ማለትም ደግሞ ሁሌ ወድቀሃልም አይደለም። ቢኖርም ቢሳካ ባይኖርም ቢኖርም ሁሌ ክብር ለእግዚአብሔር ይሁን። ስላለ ነገ አትቸገርም አይደለም። ዛሬ ስላለ ነገ መጨረሻ ላንተ ሁሌ መልካም ላይሆን ይችላል። በዚህ ምድር ላይ እግዚአብሔር ያለ ብቻ ይሆናል እንጂ እኛ እንዳለነው እንደማይሆን እርግጠኛ መሆን አለብህ። ስለዚህ ዛሬ ተሳክቷል ማለት ሁሌም ተሳክቷል አይደለም። ቢሳካ ባይሳካ ሁሌም እግዚአብሔር ያለ ይሆናል። ዛሬ ወድቀሃል ማለት ለዘላለም ወድቀሃል አይደለም፣ ወድቆ መነሳት አለ። ልብ ተሰብሮ ነገ ለብዙዎች የምትሆንበት ጊዜ አለ። ዛሬን አይታ ስለ ነገ መጨረሻ መደምደም አትችልም። ዛሬ ወደቅክበት አትቀጥልም። ዛሬ ባለበት አትቀጥልም። በእግዚአብሔር ከታመንክ ዛሬ በአንተ ላይ ከሚስቁ ላይ የበላይ የሆነ የምትቆምበት ቀን እግዚአብሔር ያመጣል። ስለዚህ እግዚአብሔር እያለ የተናቀው የተገፋው እግዚአብሔር ካንተ ርቆ አይደለም። እግዚአብሔር እያየ ነው። ዛሬ በምታልፍበት ጎዳና ላይ ያየህን ነገ ደግሞ መልሶ ለብዙዎች አባት የምትሆንበትን ቀን ያመጣል። ክብር ሁሉ ለእግዚአብሔር ይሁን። አትሻገርም የሚል ከዚህ አትሆንም የሚል አትረባም የሚል የሰይጣን ድምፅ ሰምታ ዛሬን አይታ ጠላት የሚያወራን አይታ ልብህ ይሰበር። ችግር ላይ ቆመ ማለት ትልቅ ሰው ማድረግ ያደርጋል እንጂ ትንሽ ሰው አያደርግም። በፈተና የተፈተኑ ሰዎች ለምድር የሚያስፈልጉ ናቸው። ክፉዎች የማይቋቋም ናቸው። የትኛውንም ኃይል ሰብሮ የመሄድ ኃይል ይኖራቸዋል። እግዚአብሔር አውቆ ነው ሁሌ በችግርና በመከራ እንድታልፍ የሚያደርገው። ከአንተ ርቆ ሳይሆን አንተ ላይ ሊሰራ ያለ ዓላማ ስላለ ብዙ ቻሌንጅ እንዲበዛ ዝም ይላል። እግዚአብሔር ይረሳል ሊመስል ይችላል። እግዚአብሔር ግን ማንንም አይረሳም። የተናገረ ደግሞ ሳያደርግ እግዚአብሔር አይተውም። ለምሳሌ እግዚአብሔር ተናግሮ ሊዋሽ ሰው አይደለም። የተናገረ አንዳች ነገር ሳይቀር ያደርጋል። ሁሌ መስማት ካለብን እግዚአብሔርን ሲሆን እግዚአብሔር ደግሞ ሳያሻግር አያርፍም። ክብር ሁሉ ለአብ ለወልድ ለመንፈስ ቅዱስ ለአምላካችን ይሁን። በችግር ውስጥ አልፈን ለብዙዎች አባት ለብዙዎች እናት እንድንሆን የሚረዳ እግዚአብሔር ብቻ ነው። ክብር ሁሉ ለአምላካችን ይሁን። እኔን ደግሞ ችግር ማለት እኔን አስተምሮኛል። ለብዙዎች ነገር ምን እንደሆነ ችግር ማለት ራሱ ምን እንደሆነ እንዲያውቅ አድርጎኛል። ችግሬን እወዳለሁ። በችግር አልፌ ለብዙዎች የሚያስተምረውን ነገር በውስጡ አስቀምጧል። ክብር ሁሉ ለአምላካችን ይሁን። ሁሌም የሚለው ይሄን ነው። አምላካችን ከፍ በል። ቢኖርም ባይኖር ቢሳካም ባይሳካ ክብር ለእግዚአብሔር ይሁን። ሃሌሉያ። ክብር ለአምላካችን ይሁን። ሁሌም እላለሁ፣ ሁሌም ሃሌሉያ። ክብር ለአብ ለወልድ ለመንፈስ ቅዱስ ምድርና ሰማይን ለፈጠረ ለሱ ብቻ ይሁን። በናዝሬቱ በኢየሱስ